ኢትዮ ቴሌኮም ከትራንስፖርትና ሎጂስቲክ ሚኒስቴር ጋር በመተባበር ዘርፉን ለማዘመን የሚያስችሉ 3 የዲጂታል መፍትሄዎችን ይዞ ቀርቧል። ሰላም ጤና ይስጥልን ውድ የፎረስት ቻናል ተከታታዮች፣ የዚህ ቻናል ቤተሰብ ከሆኑ በዩቲዩብ እና በሌሎች የሶሻል ሚዲያ አማራጮች ወቅታዊ መረጃዎችን፣ የቴክኖሎጂ፣ የኢንዱስትሪና የቱሪዝም ትንታኔዎችን እንዲሁም አጫጭር ዶክመንተሪዎችን ያገኛሉ። ውድ ተከታታዮች የዛሬውን ቪዲዮም ላይክ እና ሼር በማድረግ አብረውን ይቆዩ። ከመረጃው ጋር መልካም ቆይታ። በኢትዮጵያ ከትራንስፖርት ስምሪት፣ ከነዳጅ አቅርቦትና ከትራፊክ ቅጣት ጋር ተያይዞ በርካታ ችግሮች ይስተዋላሉ። እነዚህን ችግሮች በከፍተኛ ደረጃ ይቀርፋሉ የተባሉ የሶሉሽን አማራጮች ኢትዮ ቴሌኮም ከትራንስፖርትና የሎጂስቲክ ሚኒስቴር ጋር በመተባበር ይዞ ቀርቧል። በአንደኛ ደረጃ የተቀናጀ የነዳጅ ክፍያ ስርዓት ሶሉሽን። ይህ አሰራር ከመጀመሪያው ምን የተለየ ነገር ይዞ መጣ ለሚለው፣ ከዚህ ቀደም የነበረው አሰራር የነዳጅ ክፍያን በተለያዩ የክፍያ አማራጮች ከመክፈል ባለፈ በተቋማት መካከል የመረጃ ትስስር ያልነበረው ሲሆን፣ በዚህ ምክንያት ማደያዎች የሚቀበሉት የነዳጅ መጠንና በህጋዊ መንገድ ለገበያ የሚያቀርቡት የነዳጅ መጠን በውል ባለመታወቁ ለህገወጥ አሰራር ያጋለጠ በርካታ ችግሮችን የያዘ ነበር። በዚህም ምክንያት በርካታ አሽከርካሪዎችን ያማረረ ነገርም ሲፈጸም ታይቷል። ይሁንና በአዲሱ አሰራር በሁሉም ማደያዎች የሚገባውንና የሚሸጠውን ነዳጅ መቆጣጠር የሚያስችል መፍትሄ በኢትዮ ቴሌኮም እና በሎጂስቲክ ሚኒስቴር የጋራ ትብብር ወደ ስራ ገብቷል። በዚህ መቆጣጠሪያ መሰረት የማደያዎች የነዳጅ ሽያጭ ሪፖርት የአዲስ አበባም ሆነ የሁሉም የክልል ከተሞች ወደ አንድ ቋት ስለሚገባ በህገወጥ መንገድ ነዳጅ ላይ የሚደረገውን ግብይት በከፍተኛ መጠን እንደሚቀንሰው እምነት ተጥሎበታል። በሁለተኛ ደረጃ የሀገር አቋራጭ የህዝብ ትራንስፖርት አገልግሎት ስርዓት ሶሉሽን። ይህ የዲጂታል ሶሉሽን አገር አቋራጭ የህዝብ ትራንስፖርት አገልግሎቶችን ለማግኘት ያሉ የስራ ሂደቶችን በቀላሉ ለማስተዳደርና ለማቀላጠፍ የተዘጋጀ ሁሉን አቀፍ የዲጂታል ሶሉሽን ሲሆን፣ ይህ ለትራንስፖርትና ለሎጂስቲክ ሚኒስቴር እንዲሁም ለሀገር አቀፍ ትግበራ ከፈቃድ አሰጣጥና የህግ ተገዥነት ጀምሮ እስከ ቲኬት መቁረጥና ዲጂታል ክፍያን ድረስ ወጥ የሆነ ሶሉሽን ለማቅረብ የሚያስችል ሲሆን፣ በዚህ የዘመናዊ ቴክኖሎጂ አሰራር መሰረት አሽከርካሪዎች ከፍቃድና ከስምሪት ጋር በተያያዘ ከተቋም የሚያደርጉትን እንቅስቃሴ በማስቀረት ላላስፈላጊ ወጪና የጊዜ ብክነት እንዳይዳረጉ ያደርጋል። አስፈላጊውን መረጃ ወደ ቋቱ ካስገቡ ባሉበት ቦታ ሆነው አስፈላጊውን አገልግሎት ሁሉ ማግኘት ይችላሉ። በተጨማሪም ሁሉም ትራንስፖርት ተጠቃሚዎች ባሉበት ቦታ ሆነው ትኬትን በመቁረጥ የትራንስፖርት እጥረት እንዳያጋጥም በሁሉም ቦታ ያሉ ተሽከርካሪዎችን በመቆጣጠር የተመጣጠነ ስምሪት እንዲኖር የሚያደርገው ይህ ዘመናዊ አሰራር ብዙ መፍትሄዎችን ጠቅልሎ ይዞ የመጣ ነው ተብሎለታል። በሶስተኛ ደረጃ ሀገር አቀፍ የትራፊክ ቅጣት ማዕከል አስተዳደር ስርዓት ሶሉሽን ነው። ይህም በሀገር አቀፍ ደረጃ የትራፊክ ህጎች በተገቢው መንገድ እንዲተገበሩ የሚረዳ ሲሆን፣ በዲጂታል የታገዘ የትራፊክ ቅጣት አስተዳደርን በማስፈን በማዕከል ደረጃ ዳታ የሚመዘግብና በሀገር አቀፍ ደረጃ አንድ ወጥ የሆነ የትራፊክ አስተዳደርን ለማስፈን የሚያስችል አሰራር ነው። በዚህ የሶሉሽን አማራጭ የአሽከርካሪን ሙሉ መረጃ መዝግቦ መያዝን ጨምሮ ከከተማ ከተማ፣ ከክልል ክልል በተመሳሳይ ጥፋቶች የተለያየ የገንዘብ መጠን ቅጣትን በማስቀረት ወጥ የሆነ የቅጣት መጠን እንዲኖር ከማድረግም በተጨማሪ በአሽከርካሪ የመረጃ አያያዝ ስርዓት የነበረውን ክፍተት በመዝጋት ትክክለኛ መንጃ ፍቃድ ሳይኖራቸው የሚያሽከረክሩ አሽከርካሪዎችንም ለመለየት ይውላል ተብሏል። የተከበራችሁና የተወደዳችሁ ውድ የቻናላችን ተከታታዮች ለዛሬ ያዝንላችሁን የትንታኔ መረጃ በዚሁ አበቃን። በሌላ የትንታኔ መረጃ እስከምንገናኝ ሰላም።